ጊዜም ቢሆን ራሳችሁን እንዳትዘኑ። እጅግ በጣም ነው የጠቀመኝ። በቃ ህይወቴን አቅሎልኛል ማለት እችላለሁ። ሁሉ ጊዜ ደግሞ አእምሯችሁ ያንን ከተለማመደ ንቃተ ህሊናችሁ ከዛ ሰዓት ጀምሮ እንዲጨምርን ያደርጋል። ልክ ከነቃህን በኋላ ቶሎ ዘልዬ ከመኝታዬ አልወርድም። ጠዋት ላይ ሴት ልጅ ገላዋን በቀዝቃዛ ውሃ ብትታጠብ ብዙ ነገር የምታተርፈው ነገር አለ። ሰላም፣ እንዴት ናችሁ? ደህና ናችሁ? እጅግ በጣም ደህና ነኝ። ደስታ እባላለሁ። እንግዲህ በዚህ ዩቲዩብ ቻናል የተለያዩ ርዕሰ ጉዳዮችን እያነሳን እንነጋገራለን። እንግዲህ ዩቲዩብ ቻናሉ እጅግ በጣም ትልልቅ ሀሳቦች የሚከናወኑበት የዩቲዩብ ቻናል ነው። እንግዲህ እነዚህን ሀሳቦች በዝግጅት የጀመርን ስለሆነ ዝግጅታችን እስከምንጨርስ ድረስ እንግዲህ ቻናሉን በሚገባ እንድትተዋወቁት ለማድረግ ይሄንን አጭር ቪዲዮ ዛሬ ሰርቻለሁኝ። እንደምታውቁኝ እንግዲህ ደስታ እባላለሁኝ። የተለያዩ ቴሌቪዥን ፕሮግራሞችን በማቅረብ ነበር የምታወቀው። አሁን ደግሞ እንግዲህ ለየት ባለ መልኩ በዚህ ዩቲዩብ ቻናል መጥቻለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ የተለያዩ ትልልቅ የቢዝነስ ሾዎችን፣ ቶክ ሾዎችን የመሳሰሉትን የምናቀርብበት የዩቲዩብ ቻናል ነው የሚሆነው። ይህ የዩቲዩብ ቻናል እንግዲህ ሙሉ ፕሮግራሞቹን ላውንች እስከሚያደርግ ድረስ የተለያዩ ርዕሰ ጉዳዮችን እንግዲህ ወደ እናንተ እያመጣሁኝ በተለይ ለእናንተ ይጠቅማሉ ብዬ ያሰብኳቸውን ቤስት የሆኑ ሳይንቲፊክሊ ፕሩቭ የተደረጉ ርዕሰ ጉዳዮችን ወደ እናንተ ነው ማድረስ የሚሆነው። ላይክ፣ ፎሎ ኤንድ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ብታደርሱልኝ እጅግ በጣም ደስ ይለኛል። የማካፍላችሁ ርዕሰ ጉዳይ ከራሴ የህይወት ልምድ የተቀዳና በተለይ እኔ ደግሞ በሙያዬ መምህርት ስለሆንኩኝ ያነበብኳቸውንና ለራሴ ሞክሬ ለህይወቴ ሞክሬ የጠቀመኝን ነገሮች ናቸው ወደ እናንተ ማደርሰውና ከነዚህ መካከል እንግዲህ ለዛሬ የመጀመሪያ ርዕሰ ጉዳይ አድርጌ የመጣሁት ቤስት ሞርኒንግ ሩቲንስ የሚባሉትን እኔ ይሄንን ሩቲን ከጀመርኩኝ እንግዲህ 6 ወር ሆነኛል። እጅግ በጣም ነው የጠቀመኝ። በቃ ህይወቴን አቅሎልኛል ማለት እችላለሁ። ይሄንን ነገር ወደ እናንተ ባደርስ በጣም ደስ ይለኛል ብዬ ነው። በብዙ አይነቶች እንግዲህ የአብዛኞቻችን የኢትዮጵያውያን ሩቲን ያው የታወቀ ነው። በጠዋት እንነሳለን ወይም አብዛኞቻችን አርፍደን ልንነሳ እንችላለን። ከዛ በኋላ ከወጣን በኋላ ደግሞ ያው የተለመደ ልብስ እንለብሳለን፣ ቁርስ እንበላለን። ከዛ ሩጫ ወደ ስራ ነው የሚሄደው። ባለን ሰዓት ማድረግ ያሉብንን መሰረታዊ ለህይወታችን፣ ለዕለታችን፣ ለቀናችን መሰረታዊ የሚባሉ ሁኔታዎችን ግን እንዘነጋቸዋለን እና እናንተ ውድ ቤተሰቦቼ በተለይ ልብ ብላችሁ እንድትጠቀሙባቸው አደራ ለማለት እወዳለሁ። ምክንያቱም እኔ ተጠቅሜባቸዋለሁ። በብዛት ህይወቴ እንዲስተካከል ሆኗልና እናንተም ደግሞ ብትጠቀሟቸው ያግዟቸዋል ብዬ አስባለሁ። so the first time እንግዲህ ሁሉ ጊዜ እንደምንነቃበት ሰዓት ነው ምንነቃውና ከፈለገ አሁን እኔ usually 12 ሰዓት ተኩል አንዳንድ ጊዜም 12 ሰዓት አንዳንድ ጊዜም 1 ሰዓት ደስ ባለ ሰዓት ነው በነቃሁበት። ስለዚህ በዛ አካባቢ ቤተሰብ ስለሚነቃ አብሬ ልነቃ እችላለሁ ወይ አንድ ሰው ሊቀሰቅሰኝ ይችላል እንጂ ተመሳሳይ የሆነ የመንቂያ ሰዓት የለንም። እና ይሄ ነገር ምንድነው በቃ like waking up the same time every day የሚባለው በቃ በተመሳሳይ ሰዓት ሁሉ ጊዜ ለመንቃት መልመድ መቻል አለብን። አንዳንድ ጊዜ በጣም መንቃት ማንችልባቸው ሁኔታዎች ሊገጥሙ ይችላሉ። በጣም ድካም ሊኖርብን ይችላል ወይም ደግሞ ዘግይተን ተኝተን ሊሆን ይችላል። እነሱ ነገሮች ችግር ሊሆኑብን ይችላሉ፣ እንዳንነቃ ሊያረጉ ይችላሉ። ወይም ደግሞ ሌዚ የሆነ ዴይ ለማሳለፍ ፕሮግራም አድርገን ከሆነ በጣም ኤክሰፕሽናሊ ቶለሬት ልናረጋቸው እንችላለን። ግን በእለት ተዕለት ህይወታችን በተመሳሳይ ጊዜ ብንነቃ ጠዋታችን ቀናችን ያማረ ሊሆን ይችላል የሚላል። ስለዚህ ምናልባት 11 ሰዓት ተኩል የምትነቁ ከሆነ ሁሉ ጊዜም
11 ሰዓት ተኩል ለመንቃት በአላርም ብትጀምሩ ከዛ ሩቲኑ ራሱ ሰውነታችሁ አእምሯችሁ በዛ ሰዓት ላይ ያው ልምምዶች ስለሆነ ይቀሰቅሳችኋል ማለት ነው። ይሄ ማለት ምንድነው ተመሳሳይ የሆነ የቀን ዘማኔ እንዲኖራችሁ ሁሉ ጊዜ ደግሞ አእምሯችሁ ያንን ከተለማመደ ንቃተ ህሊናችሁ ከዛ ሰዓት ጀምሮ እንዲጨምር ያደርጋል ማለት ነው። ስለዚህ አሁን ዩዥዋሊ ሁሉ ጊዜ 12 ሰዓት ነው የምነሳው። ምናልባት አንዳንድ ጊዜ ቤተክርስቲያን ለመሄድ ቀደም የምነሳ ከሆነ ጉዞ ካለኝ ወይም ደግሞ በጣም ዘግቼ ካልተኛው በስተቀር ሁሉ ጊዜ መደበኛ በቃ 80% ማለት ይቻላል 12 ሰዓት ነው የምነቃውና ከዚህ በፊት እንዳልኳቸው 12 ሰዓት 12 ተኩል 1 ሰዓት 2 ሰዓትም እንደ ሁኔታው የምነቃባቸው አጋጣሚዎች ነበሩ። እነሱ ምንድናቸው? ያው ብዙ የሚያስቸግሩ ነገሮች ናቸው። ተመሳሳይ የሆነ እለት እንዳትሉ ያደርጋችኋልና በተመሳሳይ ሰዓት እስኪ ለመንቃት ሞክሩ። ይሄ ፈርስት ነምበር 1 የሚሆን ነው። ከዛ ቀጥሎ የኔ ልምድ የነበረው ምንድነው በቃ ከነቃውን በኋላ በቃ ተመልሼ ቶሎ ብዬ መነሳት ነው ከመኝታዬ የማደርገው። በቃ ተነስቼ ወደ ባድሩም ሄዳለሁ ወይ እንደዚህ። ይሄ ከመሆኑ በፊት ግን እዛው ላይ አልጋችን ላይ ሆነን ጽሞና ማድረግ ይጠበቅብናል። ወይም ጽሞና ብናደርግ የተሻለ ነገር ነው ተብሎ ይታሰባል። ይሄ ጽሞና ምንድነው? ራሳችንን በደንብ እንድናዳምጥ። አንዳንድ ጊዜ ሰውነታችንን፣ ህሊናችንን፣ አእምሯችንን እንዘነጋዋለን እና እሱን በሚገባ እንድናዳምጥ ያስፈልጋል። ሰውነታችን እንዴት ነው? ጥሩ እንቅልፍ ነው የተኛ ነው? ድካም ስሜት አለን ወይስ የጠነከረ ነው? እንዲሁ ከአእምሯችንም ጋር እንድንነጋገር የሚያደርግ ሁኔታ አለው ይሰጠናል፣ እድል ይሰጠናልና ስለዚህ ምን እናደርጋለን? በተቻለ መጠን እዛው አልጋችን ላይ ያለን ጥሞና ማድረግ። አንዳንድ ጊዜ እንደ ሜዲቴሽንም አድርገው ሊወስዱ ይችላሉ። እኔ ጥሞና ነው የምለው። ስለዚህ ልክ ከነቃሁኝ በኋላ ቶሎ ዘልዬ ከመኝታዬ አልወርድም። የተወሰነ ሰዓት ላይ አስባለሁኝ፣ ዘጋጃለሁኝ። ስለ ዕለቱም ሊሆን ይችላል። በቃ ትናንትና የነበረኝን እና ያሳለፍኩትን ሌሊት አንድ ላይ ያገናኘው ሊሆን ይችላል። የተለያዩ ነገሮችን ብቻ አስባለሁኝና እቺን የጥሞና ጊዜ እስኪ ለራሳችሁ አትንፈጓት የሚለው ይሄ ነው። ሌላው እንደ መሰረታዊ የሚባለው ነገር እንግዲህ ያ ብዙዎቻችን የማንተገብረው ግን እኔ የጠቀመኝ ነገር ምንድነው? ብዙውን ጊዜ ከትራስጌ ውሃ የማስቀመጥ ልምድን አዳብሬያለሁ። በጣም ሄልፕፉል ነው። በነቃው ጊዜ ውሃ ብጠጣ ደስ ይለኛል። ወይም ደግሞ ጀስት early in the morning ከመሄዴ በፊት አንድ ብርጭቆ ውሃ ወይም ከዛ በላይ ብጠጣ በጣም ነው ሰውነቴ ሪላክስድ የሚሆነው። ቀኑ ሙሉ ዲሃይድሬትድ አልሆንም ማለት ነው። እና ልክ ይሄን ጥሞናዬን ጊዜ ከጨረስኩኝ በኋላ አጠገብ ያለውን ውሃ አንስቼ ለመጠጣት ሞክራለሁኝ። አንዳንድ ጊዜ ያው አሁን ደግሞ በተለይ ጾም ወቅት ስለሆነ ይሄንን ለማድረግ አንችልም። እስቲ እንደ ልምድ ከወሰዳችሁት ግን አሁን እኔ እንደ ልምድ ሆኖብኝ ጠዋት ላይ ውሃ ሳልጠጣ ስወጣ ከቤት ቅርቅር እያለኝ እየተቸገርኩኝ ነውና እናንተ ግን እንደዚህ ባይሆን ምንም ችግር የለውም። ሶስተኛ ውሃ ጠጣለሁኝ። ከዛ በኋላ እንግዲህ እኔ ጠዋት ኤክሰርሳይዝ ማድረግ አልወድም። ምናልባት ኤክሰርሳይዝ የምታደርጉ ሰዎች ካላችሁ ደግሞ ኤክሰርሳይዝ የምታደርጉት በዚህ ሰዓት ላይ ቢሆን ይመከራልና ኤክሰርሳይዝ አላደርግም። እኔ ጠዋት ሰው አይደለሁም። ቶታሊ ኤክሰርሳይዝ አላደርግም። ባደርግ ግን ምኞቴ ነው። ኤክሰርሳይዝ አላደርግም። ግን ኤክሰርሳይዝ የምታደርጉ ከሆነ ውሃችሁን ከጠጣችሁ በኋላ ትሄዳላችሁ፣ ታጥባችሁ ልብሳችሁን ተዘጋጅታችሁ ወክ የምታደርጉ ወክ፣ ቤት ውስጥ የምትሰሩ ከሆነ መስራት ትችላላችሁ። ግን እኔ ምን አደርጋለሁ? ስትሬች አደርጋለሁ። በጣም ሰውነቴ ያው ጥሩ እንቅልፍ እንደተኛውን ለማረጋገጥ የሚሆን በጣም ስትሬች አደርጋለሁ። ሰውነቴን በጣም መወጣጠራለሁ፣ ጠራራለሁ። ብዙ አይነት ስትሬቾች አደርጋለሁኝና በጣም ነው ያገዘኝ ማለት እችላለሁኝ። ከዛ በኋላ ስትሬች ካደረኩኝ በኋላ እንግዲህ ወደ መታጠቢያ ቤት ነው የምሄደው። ያው ስትሬች ስታደርጉ ሰውነታችሁ ትንሽ ይሟሟቃል፣ ጥሩ ነው። ከዛ ስትሬች ካደረኩኝ በኋላ እንደኔ በህይወቱ ቀዝቃዛ ውሃ የሚፈራ ሰው አልነበረምና ቀዝቃዛ ውሃ የለመድኩት በዚህ መሰረት ነውና ጠዋት ላይ ሴት ልጅ ገላዋን በቀዝቃዛ ውሃ ብትታጠብ ብዙ ነገር የምታተርፈው ነገር አለ ይባላልና
አንደኛ ነገር ከዛ ስትወጡ በቃ ሰውነታችሁ ነው እኔ እንጃ አይ ፊል የሆነ ዲፈረንት በፊት በሙቅ ውሃ ስታጠብና በቀዝቃዛ ውሃ ስታጠብ ስወጣ በጣም በቃ የሆነ ነገር ያሸነፍኩኝ ያህል ነው የሚሰማኝና ሰውነቴ ፊቴ ላይ ምናምን በጣም ብዙ ለውጦችን አምጥቻለሁ በቃና ከተቻለ በጣም ከተቻለ ኤቭሪዴይ ሰውነታችን ብንታጠብ ካልተቻለ ደግሞ እንግዲህ በሁለት ቀን አንድ ቀን ብንታጠብ በጣም ይመከራልና ቀናችሁን ብሩህ ነው የሚያደርግላችሁ በተለይ በቀዝቃዛ ውሃ ስታጠቡ የምትፈሩ ሰዎች ከሆናችሁ እስኪ ድፈሩትና ያንን ያሸነፋችሁትን ነገር በቃ ተወጡታላችሁ ስለዚህ በቀዝቃዛ ውሃ ገላችንን ብንታጠብ ጥሩ ነው ከቀዝቃዛ ውሃ ከታጠብን በኋላ እንግዲህ ያው ማድረግ ያለበት ነገር ፌሻል ሩቲኖች ሊኖሩ ይችላሉ ስኪን ኬር ሩቲኖች ሊሆኑ ይችላሉ እነሱ ኮንሲስተንሲ በሆነ መልኩ ማድረግ ነው ግን ይሄን ሁሉ ስናደርግ ምንድነው የሰዓት ነገር እንዳይዘነጋ እነዚህ ነገሮች አሁን አጠቃላይ ከመኝታ የተነስቼ ሪላክስ አድርጌ ምናምን ከቤት ለመውጣት ብዙ ጊዜ ከ30 እስከ 45 ደቂቃ ይፈጅብኛል ወይ ማክሲመም 1 ሰዓት ሊፈጅብኝ ይችላል እንደ ዕለቱ ነው ግን አንዳንዶቻችሁ ደግሞ ተነስታችሁ ለልጆቻችሁ ወይ ለትዳራችሁ ምግብ አብስላችሁ የምትሄዱ ምናምን ከሆነ ግን እነዚህ ነገሮች ይረዝሙባችኋል ስለዚህ በጣም early ለመነሳት መሞከር ያስፈልጋል እኔ በተለይ ለሴቶች የምመክረው ደግሞ ምን ጊዜም ቢሆን ራሳችሁን እንዳትዘነጉ እንዳትተው ለልጆች ምግብ ስታደርሱ ስትሰሩ ልጆች ስታለብሱ ልጆች ስታጥቡ ለባለቤታችሁ ምግብ ስትሰሩ ልብሱን ስተኮሱ ራስን የመዘንጋት ነገር አለና ራሳችሁን ሁሉ ጊዜ ማስታወስ አለባችሁ ብዬ አስባለሁ ስለዚህ እኔ 1 ሰዓት አጠቃላይ ይፈጅብኛል ተነስቼ ከእንቅልፌ የተወሰነ ራሴን አዳምጬ ከዛ ስትሬች አድርጌ ከዛ ቀዝቃዛ ሻወር ወስጄ ከዛ ለፊቴ ለሰውነቴ የሚጠቀመውን ነገር አድርጌ ልብሴን ከለበስኩኝ በኋላ እንግዲህ ቀጣይ የሚሆነው ለኔ ጸሎት ነው አንዳንዶች ከመኝታ እንደተነሱ ወደ መታጠቢያ ቤትም ሳይሄዱ በቃ ወደ ጸሎት የሚገቡ አሉ ግን እኔ በስነ ስርዓቱ ታጥቤ ንጹህ ልብስ ለብሼ የጸሎት ቦታዬ ላይ ሄጄ ጸሎቴን ማደርገው በሰላም ያሳድርከኝ አምላክ በሰላም አውለኝ እለቱን ደግሞ መልካም አድርግልኝ ብዬ የእለቱን ጸሎት ለመጸለይ ማክሲመም 5 ደቂቃ ነው የሚወስድብኝ እኔ አንዳንዶቻችሁ ረጅም ያለ ጊዜ የምትፈልጉ ከሆነ ደግሞ ያው የምትነሱበትን ጊዜ ወደፊት ገፋ ታረጉታላችሁ ማለት ነው ስለዚህ ጸሎት በብዙ ነገር ነው የሚጠቅመን በቃ የሆነ ፈጣሪያችሁን ውላችሁን ለአምላካችሁ ሰጣችሁ እንደሚጠብቃችሁ በሙሉነት አምናችሁ ስትሄዱ ብዙ ነገሮች ይሳኩላችኋልና እነሱን ነገሮችን አድርጌ ነው የምሄደው ማለት ነውና እኔ ብዙ ጊዜ ቤተክርስቲያንም ስሄድ ቤትም ሆነ ጸሎት ሳደርግ ምንድነው በሚገባ ተዘጋጅቼ ራሴንም ንጹህ አድርጌ ንጹህ ልብስ ለብሼ በስነ ስርዓቱ ነው ጸሎትም አድርገው እንግዲህ እናንተም በዛ መልኩ ቢሆን ደስ ይለኛል ብያስባለሁ ከዛ በኋላ እንግዲህ በእኔ ቤት ውስጥ ያለው ሩቲን ጸሎት ካረኩ በኋላ ብዙ ጊዜ ልጄ ስላለች ወደ ትምህርት ቤት ስትሄድ እሷን ምግብ ቼክ አደርጋለሁኝ ማታ ጠይቄ የምዘጋጀውን ነገር አዘጋጃቼ ነው በብዛት ማድረውና ጠዋት ላይ እነዚህ ነገሮች እስከማደርግ አጋዤ ልትሰራቸው የምችሉት ነገሮች ናቸውና በመፈልገው መልኩ መዘጋጀቱን እሷን መዘጋጀቷን እኩል ነው የምናደርገው ብዙ ጊዜ ጸሎት እኩል እናደርጋለን እሷም ታጥባ እስክትመጣ ድረስና እሱን ቼክ አደረኩኝ በኋላ እሷን እሸኛለሁ እኔ ግን ተወሰነ ለራሴ ጊዜ ይኖረኛል ስለዚህ ራሴን በደንብ አየዋለሁ do I look በደንብ presentable ነኝ ወይ ከእንደገና በዛ ሰዓት ላይ በደንብ ቁጭ ብዬ ከመውጣቴ በፊት ቱዱ ሊስቴን አያለሁ ቼክ አደርጋለሁ ብዙ ጊዜ ማታ ላይ ልጽፈው እችላለሁና ዛሬ እዚህ ሄዳለሁ ይሄን አደርጋለሁ የሚል ቱዱ ሊስት ይኖረኛል ሶ አብዛኛው ያው ከስራ ሄደን ከስራ ውጪ እንግዲህ ምናልባት በዛ መሃል የሚኖራቸው ለማን መደወል እንዳለብን ከእለቱ የተለመዱ ስራዎች ምን መስራት እንዳለብን እነሱ ነገሮች ነው ቼክ የምናደርገውና እነሱን ግዴታ ቼክ አደርጋለሁኝ ከዛ በኋላ ቁርስ ካለ ቁርስ በላለሁ ቁርስ ከሌለ ደግሞ ቁርስ ሳልበላ ወጣለሁኝ ብዙ ጊዜ አልበላም እንደው ከመውጣቴ በፊት እንደው ሰውነቴ ቀለል እንዲለኝ ያው ትንሽ ሸንቀጥ ብያለሁ አሁን ቀለል እንዲለኝ ሎሚና ሞቅ ያለ ውሃ ጠጥቼ መውጣት ልምድ አለኝ በስተመጨረሻ ከዛ በኋላ ያው የእለታችን ይጀምራል ማለት ነው ነገር ግን ይሄ
የተለመደ አይነት ነው በዚህ መሃል ኤክሰርሳይዝ የማድረግ ልምድ ያላችሁ በደንብ ሜዲቴት ማድረግ ልምድ ያላችሁ ካላችሁ ሰየው ነው የሚመከር ነው ከእንደገና ደግሞ ኤክስትራ ታስኮች ቤት ውስጥ ያለባችሁ ለምሳሌ አልጋችሁን ማንጠፍ ሊሆን ይችላል እኔ ዩዥዋሊ አልጋዬን አንጥፋለሁ አልጋዬን ማነጥፈው ስትሬች ካረኩኝ በኋላ እንደውም ስትሬች ታደርግ አልጋዬንም ያነጠፍኩኝ ነው የሚሆነውና ስትሬች ካረኩ በኋላ አልጋዬን አነጥፍና ወደ ሻወር ከመሄድ በፊት ነው ያንን ማድረገው ስለዚህ አንዳንድ ጊዜ ደግሞ ቤት ማጽዳት ምናምን ካለባችሁ ከሰራችሁ በኋላ ሰውነታችሁን ብትታጠቡ ጥሩ ነው የሚል ግምት አለ እሱን ብታደርጉ የበለጠ ተጠቀማላችሁ ማለት ነው እነዚህ ነገሮች ያደረገን እንግዲህ እለታችንን በጥሩ ሁኔታ መጀመር እንችላለን የሚል እንግዲህ ይሄ ሚራክል ሞርኒንግ ሩቲን በሚል እንደውም ሳይንቲፊክ ኔም ተሰጥቶት ብዙዎች እየተገበሩት ነው እኔም እንግዲህ በጧት ብዙ ነገሮች ቀለል አድርጎልኝ ያለፍኩኝ ስለሆነ እናንተ ወደ ቤተሰቦችን ብታውቋቸው ብዬ አስባለሁ ደግሞ የሚቀጥለው ቪዲዮ ስመጣ እንደዚህ አይነት ተመሳሳይ የሆነ ሐሳብ ይዤላችሁ እመጣለሁ ምናልባት እንግዲህ እናንተ ደግሞ እንደርሰ ጉዳይ አንስቼ እንዳነሳላችሁ የምትፈልጉ ከሆነ ብትጠቁሙኝ ደስ ይለኛል እናንተን ጥያቄ አስተናግራለሁ እንግዲህ በዚህ ቻናል ትልልቅ ርዕሰ ጉዳዮችን ነው ይዘን የምንመጣው ፕሮዳክሽኖቻችን እስክንጨርስ ድረስ በዚህ ሁኔታው ቤተሰብ እንሆን ብዬ ነው እንዳትረሱ ፎሎ እና ሼር እና ሰብስክራይብ አድርጉ እጅግ በጣም አድርጌ ነው የምወዳችሁ ደህና ሁኑልኝ